ያው እንግዲህ ንግድ ከተባለና በንግድ ጉዳይ ላይ ካወራን በመንግስትና በግብር ህጉ በግብር አፈጻጸም እንዲሁም ደግሞ በመገበርና በነጋዴው መሀል ከፍተኛ ሚና የሚጫወቱት አካውንታንቶች ናቸው፣ የሂሳብ ባለሙያዎች። ስለ እነሱ እኔ በተለይ ምን ብዬ ምን ልናገር የሚለውን ነው ማለት የምፈልገው። በተለይ አነስተኛና ጥቃቅን ቢዝነሶች ላይ ስትሆኑ አካውንታንታችሁ ማለት ልክ እንደ ነፍስ አባታችሁ ነው። በቃ ሁሉን ነገር የሚያቀላችሁ፣ የሚያግዛችሁ፣ የሚረዳችሁ ካልሆነ አካውንታንቱ የሚያመጣባችሁ ጣጣ እኔ ልነግራችሁ አልችልም። ለምሳሌ እኔ አንዴ ምን ሆንኩ መሰላችሁ? ልክ አመታዊ ግብር ላይ ሊደርስ አመታዊ ግብር ከመድረሱ በፊት ሰነዶች በሙሉ ልቅምቅም አድርጌ ኮፒ የለኝም ምን የለኝም ሰጠው። ለማን? ለአካውንታንቴ። ብዙ ብርም እንኳን ባይኖረኝ ይሄ አካውንታንቴ በወቅቱ የወራዊ ደሞዝ ተከፋይ ነው። ስለዚህ ምንም ያደርጋል ብዬ አላሰብኩም። ሰነዴን ከሰጠው በኋላ ስደውል አያነሳም። ምንድን ነው ብዬ ግራ ግብት ብሎኝ ቢሮ ሲሄድ ባለቤቱ ቢሮ ቁጭ ብላለች እና የት ሄዶ ነው ለምንድነው ስልክ የማያነሳው ስላት ጸበል ገብቷል አሞት አለችኝ። እኔ በጣም በህይወቴ ብዙ እንደዛ ጊዜ ተስፋ ቆርጬ ወይ ተናድጄ ብዙ ሪያክት ያደረኩበት ጊዜ ትዝ አይለኝም። በጣም ሪያክት ከማድረግ የተነሳ ሰነዶቼ ካልተመለሱ አትወጭም ብዬ ያስኳትኝ እሷን። ከዛ ደውላ እሱ ለካ ፈጣን የሆኑ ከፍተኛ ክፍያ የሚከፍሉት ባለ ጉዳዮች ገጥመውት የኔን ጉዳይ ችላ ብሎት ነው፣ ያው ብዙ መክፈል ስለማልችል ማለት ነው። እና ችላ ብሎት ትቶታል። ከዛ ሰርቶ ሰነዱን ክሊር አድርጎ በስንት ጸብ በስንት ግርግር የሰጠኝን ዘመን አስታውሳለሁ። እንዲሁም ደግሞ በእምነት የአንድ ሰው ቢዝነስ ሲሆን ቢዝነሱ ላይ በጣም በቃ እዚህ ጋር ሁሉም ይስባችኋል። ሁሉም ወደዚህ ወደዛ ስለሚወስዳችሁ የምታረጉትን ነገር አታውቁም። እና ቢዝነሱ ላይ እንደዛ በተወጠርኩበት ጊዜ ላይ አንዴ ደግሞ ሪሲቶች በወር ይታወቁልኛል እያልኩኝ የግዢ ሪሲቶች እሰጣለሁ። እነዛ የግዢ ሪሲቶች ለካ አካውንታንቱ ላይ ጠፍተውበታል እና በዛ ምክንያት ብቻ ኦልሞስት ልወጣው የማልችለው እዳ ውስጥ የገባሁበትን ዘመን አስታውሳለሁኝ። አካውንታንቶች ለቢዝነስ ህይወት፣ ለቢዝነስ ማንነት፣ ለቢዝነስ ህግ ተጠያቂነት በጣም ትልቅ ሚና አላቸው። በአሁኑ መንግስት እዚህ እኛ ሀገር ውስጥ ተጠያቂነትን ሲያመጣባቸው እኔ በበኩሌ በጣም የሆነ ትንሽ እንኳን እፎ እያልኩበት ነው። ምክንያቱም ለእኛ ብዙ መክፈል አንችልም። ብዙ መክፈል ስለማንችል በውል ሰራተኞችን አናስርም። በውል ስለማናስር ጥቃቅንና አነስተኛ ቢዝነስ ላይ ላለን ሰዎች በቃ እንደ አካውንታንት ጉዳይ የሚሰራን ሰው እኔ ገጥሞኝ አያውቅም። በቃ አካውንታንት፣ ጥሩ አካውንታንት፣ ፈርሃ እግዚአብሔር ያለው አካውንታንት፣ ተጠያቂ ባለሙያ አካውንታንት ካላገኘን በቃ በጣም በብዙ ነገር ነው የምንጠየቀው። ትክክለኛ ምክር ባለመመከር ብዙ ገደል ውስጥ የሚከቱን ነገር ውስጥ ነው የምንገባው። እና አካውንታንት ለአንድ ቢዝነስ በቃ ወሳኝ ነው። ማደግ መውደቁ መነሳቱ ራሱ የቢዝነሱን የሚያውቀው አካውንታንቱ ነው። እኛ ቢዝነስ አልተማርንም ኢትዮጵያ ውስጥ። እኔ እንጃ ከሚሰራው ነጋዴ ምን ያህሉ ቢዝነስን አውቆ ቢዝነስን ተምሮ ከቢዝነስ ባክግራውንድ መጥቶ እንደሚሰራው አላውቅም። እኔ በበኩሌ ከቢዝነስ ባክግራውንድ አልመጣሁም። የቢዝነስ እውቀት የለኝም። ቢዝነስ ምን ማለት እንደሆነ አላውቅም። በኑሮ በስህተት በስንት ገንዘብ እያስከፈለኝ ስንት ቅጣት እየተቀጣው የለመድኩት የቢዝነስ ስብዕና ያለኝ ሴት ነኝ። እና አሁን ግን የማውቀው ማልደራደርባቸው 3 ቅጥሮች ምንድን ናቸው ብላችሁ ብትጠይቁኝ፣ አንደኛውና ዋነኛው አካውንታንት ነው። ሁለተኛ የህግ ጠበቃ ነው። በቃ በማንኛውም ጉዳይ ላይ የህግ ጥብቅና የሚወክላችሁ ሰው በጣም አስፈላጊ ነው። 3ኛው ካሽየር ነው።
ካሸር በተለየ በቢዝነስ ውስጥ ከሽያጭ ባለሙያ እንደው የፈለገ ያክል ብር ወጥቶበት ካሸራችሁ ጥንቁቅ እስከሆነች ድረስ ገንዘባችሁ ሴፍ ነው ማለት ነው። እሱን ደግሞ መመለስበት ይሆናል። ይህንንም በልምድ በንግድ ውስጡ ገብቶ በመዳከርና ብዙ በመክፈል የተማርኩት ነው። ስለዚህ የአካውንታንታችሁን ነገር ችላ አትበሉት። አካውንታንታችሁን ደግሞ ያረገዋል በቃ እሱ ይችላል ብላችሁ መተው ሳይሆን መከተልን አትርሱ። ላለው መልካም ቀን። ዳይ ወደ ስራ